ሰላም እንደምን አላችሁ ውድ የትምህርት ዩቲዩብ ተከታታዮች። ዛሬ በትምህርት ዩቲዩብ በኩል ስለ አንድ ዌብ ብራውዘር አፕዴት እንዴት እንደሚደረግ ላሳያችሁ ነው። ምናልባት ለዚህ ትምህርት ዩቲዩብ እንግዳ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ ላይክንም ማድረጉን እንደገና ደግሞ ይሄን ሶፍትዌር ይሰራልን የምትሉት ካለ በኮመንት ላይ መጻፍ ትችላላችሁ ማለት ነው። አሁን ከዚህ በመቀጠል የእናንተ ጊዜ ላለመውሰድ ወደ ቀጥታ ትምህርቱን ወስዳችኋለሁ። እሱም ደግሞ አፕዴት የምናደርገው ማይክሮሶፍት ኤጅ ነው። ስለዚህ ማይክሮሶፍት ኤጅን አፕዴት እናደርጋለን። እንዴት እንደምናደርግ አንድ በአንድ አሳያችኋለሁ። ወደ ቪዲዮ በመጀመሪያ እዚህ ማይክሮሶፍት ኤጅ የሚል እንገባለን ማለት ነው። እሱ ላይ ክሊክ እናደርጋለን። ከዛም በኋላ የሚመጣልን ብዙ ኦፕሽኖች አሉ። ከነዛ ውስጥ ይሄ ዶት ሳይን አለ። እሱ ላይ ክሊክ እናደርጋለን። ከዛ ክሊክ ካደረግን በኋላ ከሚመጣልን ኦፕሽኖች ውስጥ ታች ወርደን ሄልፕ ኤንድ ፊድባክ የሚል አለ። እሱን ክሊክ ስናደርግ እሱ ውስጥ ደግሞ ብዙ ኮማንዶች አሉ፣ ማለቴ ብዙ ማዘዣዎች አሉ። ከዛም በኋላ መጨረሻ ላይ አባውት ማይክሮሶፍት ኤጅ አለ እዚች ጋር ማለት ነው። እሱ ላይ ክሊክ እናደርጋለን። እሱ ላይ ክሊክ ካደረግን በኋላ ይኸው እንደምታዩት ቼኪንግ ፎር አፕዴትስ ይላል። እናንተ ጋራ አፕዴት የሆነ ከሆነ ይሄን አይመጣም። እኔ ጋር ግን አፕዴት እየሆነ ስለሆነ ማለት ነው። ስለዚህ ቼኪንግ እያደረገው ነው። ስለዚህ የእናንተም ልክ እንደዚህ ይሆናል ማለት ነው። ስለዚህ 100% እስከሚሞላ ድረስ እናንተ መጠበቅ ትችላላችሁ ማለት ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ምናልባት ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጉን፣ ላይክ ያላደረጋችሁ ላይክ ማድረጉን እንዳትረሱ። ስለዚህ እጅግ አድርጌ አመሰግናለሁ። ሰፖርት ማድረግ የምትፈልጉ ሰብስክራይብ ማድረጉን ብቻና ላይክ ማድረጉን ነው የምፈልገው፣ የእናንተ ሰፖርት። አመሰግናለሁ።